ነገ ማለትም ከአንድ ቀን በኋላ ሚያዝያ 23 አቤት 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 ደረሰ። እንኳን አደረሳችሁ በእውነት። አዎ አላወቃችሁም እንዴ? ኃጢአታችን የሚደመሰስበት ቀን ነው ሚያዝያ 23። ስሙን በመጥራት ብቻ አጋንንትን እንደ ትቢያ የሚበትነውና ስሙ ሲጠራ ከአውሎ ንፋስ ፈጥኖ የሚደርሰው ቅዱስ በሰባዎቹ የዓለማችን ክፉ ጨካኝና ምሕረት የለሽ ነገሥታት መካከል እየተሰቃየ እየሞተ እየተነሳ የክርስቶስን ወንጌል የሰበከ ኃያል ቅዱስ ሆድ በጥብጦ አንጀት ቆራርጦ የሚጥል የተለያየ አስማተ ሰይጣን የተደገመበት ክፉ መተትና ድግምት ያለበት መርዝ እያመጡ የተለያዩ ጠንቋዮችና መተተኞች ቢሰጡትም እንኳን እሱ ግን በአምላኩ ኃይል በመታመን መርዙ ላይ እያማተበ እየጠጣ እንደ ፀሐይ እያበራና እያሸበረቀ እነዚህን መተተኞችና ጠንቋዮችም እያሳመነ መሬትን እየረገጠ ጸበል እያፈለቀ እያጠመቀ ክርስቲያን ያደረገ ኃያል ሰማዕት ዱዲያኖስና ሰባዎቹ ከሃዲ ነገሥታት ኢየሱስ አምላክ መሆኑን አሳየን ቢሉት የደረቁትን እጽዋት አለምልሞ የለመለሙትን እጽዋት ደግሞ አድርቆ ከሞቱም 430 ዘመን የሆናቸውን ሙታንን አስነስቶ መድኃኔ ዓለም ኢየሱስ ክርስቶስ እውነተኛ አምላክ መሆኑን ያስመሰከረ ሰማዕት ንጉሡ ዱዲያኖስ በእንጨት ላይ ቢያሰቅለው ሥጋውን በመቃን ቢያስፈትተው ረጃጅም የብረት ችንካር ያለበት ጫማ አጫምቶ ሂድ እያለ ቢያሰቃየው በሰባ ችንካሮች ቢያስቸነክረው አናቱን በመዶሻ ቢያስቀጠቅጠው በሆዱ ላይ ከባድ ድንጋይ አሳስሮ ቢያንከባልለው በጦር ቢወጋው በቢላ ቢቆራርጠው በመጋዝ ቢሰነጥቀው በእሳት ቢያቃጥለው በውሃ ቢቀቅለው ይህ ቆራጥና ኃያል የሆነ ቅዱስ ሰማዕት ግን እነዚህን ሰባ ነገሥታትና ከሃዲውን ዱዲያኖስን እስከማሳፍራቸው ድረስ ጌታዬ ሆይ አደራህን ነፍሴን ከሥጋዬ እንዳትለያት እንዳትገለኝ ብሎ የተማጸነ ኃያል ቅዱስ ጨካኙ ንጉሥ ዱዲያኖስ ሥጋውና አጥንቱን በብረምጣድ ቆልታችሁ ፈጭታችሁ ይድረስ የተባለ ታላቅ ተራራ ላይ ወስዳችሁ እንደ ዱቄት በትኑት ብሎ ወታደሮቹን ቢያዘዛቸው ጭፍሮቹም የዚህን ቅዱስ ሥጋ በመንኮራኩር ፈጭተው በብረምጣድ ቆልተው ይድራስ የተባለ ታላቅ ተራራ ላይ ወስደው ቢዘሩት የቅዱሱ አካል የቅዱሱ ሥጋ ያረፈበት ሳር፣ ደንጊያ፣ ቅጠል፣ እንጨት፣ ድንጋይ በሙሉ እንደ ሰው አንደበት አውጥተው ጊዮርጊስ ቅዱሱ ለእግዚአብሔር ጊዮርጊስ ሰማዕቱ ለእግዚአብሔር ብለው የመሰከሩለት ሊቀ ሰማዕታት ገባሬ መንክራት የኢትዮጵያው ገበዝ ቅዱስ ጊዮርጊስ ነገ ማለትም ከአንድ ቀን በኋላ ሚያዝያ 23 በሰባዎቹ ጨካኝ የዓለማችን ነገሥታት መካከል ከማያቋርጥና ከማያባራ ጭካኔ ከተሞላበት የ7 ዓመት ጽኑ ስቃይና እንግልት በኋላ አንገቱን ተሰይፎ ሰማዕትነትን የተቀበለበት ታላቅ ዓመታዊ ክብረ በዓሉ ነው። አደራ ብያለሁ፣ አደራ። ይህንን ቪዲዮ አንድ ቀን ቀድሜ የሠራሁበት ዋናውና ትልቁ ምክንያት የሊቀ ሰማዕታት የቅዱስ ጊዮርጊስን ተጋድሎና ትልቁንና ዋናውን ቃል ኪዳኑን ሕዝቡ አውቆና ተረድቶ ለበዓሉ እንዲዘጋጅ ከማለት ነው። በሚቻላችሁ መጠን በደንብ አድርጋችሁ ኮፒ ሊንክ አድርጉት። የምትችሉ 23 የማትችሉ ግን ቢያንስ አንዳንድ ጊዜ 3 ጊዜ ኮፒ ሊንክ በማድረግ ለሁሉም ሰው እንዲዳረስ አድርጉልኝ። ለቤቱ አዲስ ሆናችሁን ፎሎ ማድረግ እንዳይረሳ። ፀሐየ ልዳ ኮከበ ፋርስ ገባሬ መንክራት ፍጡነ ረድኤት እምርጾተ ነፋስ ወአውሎ ከአውሎ ነፋስ ፈጥኖ የሚደርሰው የኢትዮጵያው ገበዝ ሊቀ ሰማዕታት ቅዱስ ጊዮርጊስ ዱዲያኖስና ሰባዎቹ ጨካኝ የዓለማችን ነገሥታት እጅግ በጣም ታላቅ የሆነ መንኮራኩር አዘጋጅተው የሊቀ ሰማዕታት ቅዱስ ጊዮርጊስን ሥጋ በመንኮራኩር ፈጭተው አድቅቀው በብረምጣድ ቆልተው ይድራስ የሚባል ትልቅ ተራራ ላይ በንፋስ ዘርተውት በትነውት ነበር። ታዲያ ይህም ደግሞ የሆነው በጥር 18 ቀን ነበረ። በዚህ ቀን ጌታችን አምላካችን መድኃኔ ዓለም ኢየሱስ ክርስቶስ ከሰማየ ሰማያት ወረደና ንፋስን በአራቱም አቅጣጫ የተበተነውን የሊቀ ሰማዕታት የቅዱስ ጊዮርጊስን አጽም እንድታመጣ ካዘዛት በኋላ በአጽሙ ዱቄት በሆነው በአጽሙ ላይ እፍ ብሎ እንደገና እስትንፋስ ዘርቶበታል። እጅግ በጣም የሚገርመው ነገር ያለ እዚህ ላይ ነው። ሊቀ ሰማዕታት ቅዱስ ጊዮርጊስ ነፍሱ ከተመለሰች በኋላ ወታደሮቹ ይድራስ የሚባለው ተራራ እንደነገርኳችሁ እጅግ በጣም ትልቅ ነው። አጽሙን በትነው ገና ተራራውን ወርደው ሳይጨርሱ ሊቀ ሰማዕታት ማር ቅዱስ ጊዮርጊስ ሩጦ ደረሰባቸው። ቆይ ወዳጆቼ አብረን ወደ ፍርዱ አደባባይ እንሂድ አላቸው። እነርሱም ዞር ብሎ ሲያዩት ዱቄት አድርገው ፈጭተው የበተኑት ሊቀ ሰማዕታት ማር ቅዱስ ጊዮርጊስ ነበረ። እጅግ በጣም ደንግጠዋል። በዚህ ተአምር የተነሳም ከወታደሮቹም ከሕዝቡም ከሹማምንቶችም በአምላከ ቅዱስ ጊዮርጊስ አምነናል ብለው የተጠመቁት ሰዎች ብዛት ከ110,000 በላይ ነበረ። አሁን የሊቀ ሰማዕታት ማር ቅዱስ ጊዮርጊስን ዋናውንና ትልቁን አስደናቂውን ቃል ኪዳን እነግራችኋለሁ። ታዲያ እናንተም አደራ ለሁሉም ሰው እንዲዳረስ በሚቻላችሁ መጠን በደንብ አድርጋችሁ ኮፒ ሊንክ አድርጉት። ከእናቶች ማኅፀን ከወጡት መጥምቀ መለኮት ቅዱስ ዮሐንስን የሚመስልና የሚያክል እንደሌለ ሁሉ ከዚህ በፊት ሰማዕታት ከሆኑት ከዚህም በኋላ ሰማዕታት ከሚሆኑት ከማኅበረ ሰማዕታት ሁሉ አንተን የሚመስልና የሚያክል የለም። ማንኛውም ሰው ወንድም ሆነ ሴት ትንሽም ሆነ ትልቅ ቢታመሙ ችግር ቢደርስባቸው በመከራ ቢወድቁ በፍርድም አደባባይ ቢቀርቡ
በጦር ሜዳ ወይም በወህኒ ቤት ቢታሰሩ፣ በባህር በወራጅ ወንዝም ቢሆን በመንገድም ቢሆን ክፉ ሰዎች ላይ ቢወድቁ፣ ሽፍታ ቢያገኛቸው፣ ክፉ አውሬም ሊበላቸው ቢል፣ እሳት አደጋም ቢደርስባቸው ወይንም ደግሞ ክፉ አሟሟት ቢገጥማቸው፣ የሰው ልጆች በሚደርስባቸውና በሚያገኛቸው ማንኛውም ጽኑ ችግርና መከራ ላይ ቢወድቁ በስምህ ተማጽኖ 3 ጊዜ አምላከ ጊዮርጊስ እርዳን፣ አምላከ ጊዮርጊስ እርዳን፣ አምላከ ጊዮርጊስ እርዳን ብለው ቢጮሁና ጸሎት ቢያደርጉ ያን ጊዜ ፈጥኜ እራራላቸዋለሁ፣ አድናቸውም አለሁ፣ ለጠየቁ ጥያቄና ለጸሎታቸውም ሁሉ መልስን እሰጣቸዋለሁ የተባለ ሊቀ ሰማዕታት ስለ ስሜ የደረሰብህን መከራና ያገኘህን ስቃይና ድካም የሚያወሳውን የገድልህን መጽሐፍ የጻፈ ያጻፈ የሰማ ያሰማ የተረጎመ ያስተረጎመ ሰው ቢኖር ስሙን በሕይወት መጽሐፍ እጽፈዋለሁ፣ ኃጢአቱንም አስተሰርይለታለሁ፣ የአንተ ልጅም አድርገዋለሁ የተባለ ምን ይሄ ብቻ በአንድነትም ከአንተ ጋር አኖረዋለሁ ለዘላለምም ፈጽሞ አልጠለውም የተባለ በአንተ ስም የተማጸነውን ሴትም ይሁን ወንድ ልጁን በአንተ ስም የሰየመውን የተባረከ የተቀደሰ ልጅ አድርገዋለሁ፣ እስከ ዘላለም ከእርሱ ጋር እኖራለሁ፣ የአንተን ስም ይዟልና ልቡን ደስ አሰኘዋለሁ። በስምህ በተሰራች ቤተ ክርስቲያን፣ አዎ በስምህ በተሰራች ቤተ ክርስቲያን ጸሎት ለማድረግ የሚሄደውን በዓልህን ለማክበር የሚሄደውን ማንኛውንም አቅሙ የፈቀደውን ዘይት፣ ዕጣን፣ ስንዴ፣ ጧፍ፣ ሻማ ማንኛውንም ነዋየ ቅድሳት ለቤተ ክርስቲያንህ ያበረከተውን በስምህ ለችግረኞች የመጸወተውን ለተራበ ያበላ ለተጠማ ያጠጣ ለታረዘ ያለበሰውን የተከበረውን የዝክረ በዓልህን ቀን ማለትም ሚያዝያ 23 አንገት የተሰየፈበትን፣ ጥር 18 አጽምህ የተበተነበትን፣ ኅዳር 7 ቅዳሴ ቤትህንና ነሐሴ 16 ፍልሰተ አጽምህን ያከበረውን እኔ ቃሌ የማያብል አምላክ በዚህም ዓለም በወዲያኛውም ዓለም ሕይወቱን ከአንተ ጋር እንዲኖር አደርገዋለሁ። በአንተ ስም እንግዳ የሚቀበለውን ሰው ሁሉ ኃጢአቱን አስተሰርይለታለሁ። ወዳጄ ጊዮርጊስ ሆይ ከእናቶች ማኅፀን ከወጡት መጥምቀ መለኮት ቅዱስ ዮሐንስን የሚመስልና የሚያክል እንደሌለ ሁሉ ከዚህ በፊት ሰማዕታት ከሆኑት ከዚህም በኋላ ሰማዕታት ከሚሆኑት ከማኅበረ ሰማዕታት ሁሉ አንተን የሚመስልና የሚያክል የለም፣ ለወደፊቱም አይኖርም እልሃለሁ። ለዚህም ማረጋገጫ ይሆን ዘንድ በሰማይ ሥርዓትን ዘርግቻለሁ። እሱም ማንኛውም ነፍስ ጻድቅም ትሁን ኃጥእ ከሞተች በኋላ ወደ እኔ መጥታ ፍርድን ከመቀበሏ በፊት መጀመሪያ ለቅድስት ሥላሴ የአምልኮትን ስግደትን ትስገድ፣ ከዚያም ለእናቴ ለማርያም የጸጋ ስግደትን ትስገድ፣ ከዚያም ለአንተ ሦስተኛ መጣ ለአንተ ለአንተ የአክብሮት ስግደትን ሳትሰግድልህ ፍርድን አትቀበል ብዬ በሰማይ ሥርዓትን ሰርቼልሃለሁ አለው። ይህ በጠሩት ጊዜ ከአውሎ ንፋስ ፈጥኖ የሚደርሰው ኃያል መስተጋድል ገባሬ መንክራት ኮከበ ፋርስ ፀሐይ ልዳ ፍጡነ ረድኤት የኢትዮጵያ ገበዝ ሊቀ ሰማዕታት ማር ቅዱስ ጊዮርጊስ ነገ ሚያዝያ 23 የሰማዕትነት በዓሉ ነው። መድኃኔዓለም ኢየሱስ ክርስቶስ ከሊቀ ሰማዕታት ማር ቅዱስ ጊዮርጊስ ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን። አሜን። ይቆየን።